ሰዎች ለምንድን ነው እኛ እመቤታችንን ስናመሰግናት የሚከፋቸው? እነዚህን ሰዎች ሃይማኖታቸውን ማስቀየር ወይም ደግሞ እርሱ ይከተላቸው የነበሩ ጣዖታትን እንዲከተሉ ማድረግ ነው። ያንንም ለማድረግ ሲል ካደረጋቸው ነገሮች መካከል አንዱ የእነዚህን የሶስቱን ወጣቶች ስማቸውን መቀየር። ስማቸውን ቀይሮ አናንያ፣ አዛሪያ፣ ሚሳኤል የሚባለውን ስማቸውን ሲድራቅ፣ ሚሳቅ፣ አብድናጎ በሚል የጣዖታት ስም ለውጦት ነበር። ከዚያ ደግሞ በዚያው በእርሱ ቤተ መንግሥት ውስጥ ሲኖሩ ደግሞ የከለዳውያንን ቋንቋ እንዲያጠኑ፣ የከለዳውያንን ባህል እንዲያጠኑ፣ ለጣዖት የተሰዋውን እንዲመገቡ ጭምር በማድረግ ቀስ በቀስ ማለት ነው ባህላቸውን፣ ቋንቋቸውን፣ ሃይማኖታቸውን እንዲተዉ ለማድረግ ብዙ ጥረት አድርጎ ነበር። እነዚህ ወጣቶች ግን እግዚአብሔርን እየፈሩ አሁን ያንን ታሪክ ለመተረክ ጊዜው ስለማይበቃ እግዚአብሔርን እየፈሩ ስለኖሩ ጣዖት አቁሞ ስገዱ ባላቸው ሰዓት ምንድን ነው ያሉት? አንተ ላቆምከው ምስል ምን አንልም አንሰግድ። ነገር ግን እነዚህ ሰዎች ሹመት ሽልማትን ሰጥቶ በቤተ መንግሥት ያኖራቸው ንጉሥ ነውና ፊቱን አልፈሩትም። እንዴት ያንን ሁሉ ነገር አድርጎልን እምቢ እንለዋለን አላሉ። ይልቁኑ ምን አሉ? አንተ ላቆምከው ምስል አንሰግድም አንሰግድም ሲሉት ምንድን ነው ያደረገው? በፊት ለፊታቸው እሳት አነደደ። እሳት እንዲነድ ያደረገና በዚህ እሳት ውስጥ ትጣላላችሁ አላቸው። ሲላቸው ምንድን ነው ያሉት? የምናመልከው አምላክ ምን ይለናል? ምን ይለናል? ባያድነን እንኳን አንተ ላቆምከው ጣዖት ምን አንልም አንሰግድም አሉ። ስለዚህ እሳቱን 7 እጥፍ አስነድዶ በእሳት ውስጥ እንዲጥሏቸው አዘዘ። እሳት ውስጥ የጣሏቸው ሰዎች በወላፈኑ ተገርፈው ሲሞቱ፣ እነርሱ ግን በእሳት ውስጥ ገብተው ይዋኙ ነበር። ክብርና ምስጋና ለአምላካችን ይሁን። ለምን ሲባል እነዚህ ሰዎች እግዚአብሔርን ይፈራሉ። እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ የእግዚአብሔር መላእክት አሉ። መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ የእግዚአብሔር መላእክት በሚፈሩት ሰዎች ዙሪያ ምን ይላሉ አለ? ይሰፍራሉ ያድኗቸውማል ብሎ ተናግሮ። ስለዚህ ናቡከደነጾር እስኪገረም ድረስ የተጣሉት 3 ሰዎች 4ኛው አብሯቸው ታየ። እሱ የእግዚአብሔር መልአክ ቅዱስ ገብርኤል ነው። ስለዚህ መላእክት የሰው ልጆችን ለማዳን ምን ይላሉ? ይላካሉ። ዘወትር በአምላክ ፊት የሚቆሙ ናቸው። እኛን የሰው ልጆችን ምን የሚሉ ናቸው? የሚያማልዱ ናቸው። ስለዚህ እግዚአብሔር መላእክትን ምን ይላቸዋል? ይልካቸዋል። በዚህ ወንጌል ላይ ደግሞ አስቀድሞ ወደ ካህኑ ወደ ዘካርያስ፣ ኋላ ላይ ደግሞ ወደ እመቤታችን መልአኩ ቅዱስ ገብርኤል ተልኮ መጥቷል። መልአኩ ቅዱስ ገብርኤል በ6 ወር ልዩነት 2 ቦታ ላይ ተገኝቷል ማለት ነው። ስለዚህ መልአኩ ቅዱስ ገብርኤል በ6ኛ ወር ገብርኤል የተባለው መልአክ ማን የተባለው? ለምንድን ነው ገብርኤል የተላከው? የደስታ የምስራችን ለመናገር። ምንን ለመናገር? በነገራችን ላይ መልአኩ ቅዱስ ገብርኤል የምስራችን የሚናገር የምስራት መልአክ ነው። የምን መልአክ ነው? ለዚህ ነው በቅዳሴያችን ላይ ከካህናቱ ጋር እየተቀባበልን ስንዘምር ምን እንላለን? ለሚካኤል ምሕረት ተሰጠው እንላለን አይደል? ለሚካኤል ምን ተሰጠው? ለገብርኤል ደግሞ ብስራት ተሰጠው እንላለን። ለሚካኤል ምሕረት ለገብርኤል ብስራት ተሰጠው እንልና ለእመቤታችን ለቅድስት ድንግል ማርያም ግን የተሰጣት ሰማያዊው ሀብትና ጸጋ ሁሉ ነው። ከድንግል ማርያም ይሄ ቀረሽ የማትባል እናት ናት። ክብርና ምስጋና ለአምላካችን ይሁን። ስለዚህ አብሳሪው መልአክ ቅዱስ ገብርኤል ተላከ። ወዴት? ናዝሬት ገሊላ ወደምትባል። ናዝሬት የምትታወቀው የቋንጃ ቆራጮች ሀገር በመሆኗ ነው። የወንበዴዎች ሀገር በመሆኗ ነው። በነገራችን ላይ ናዝሬትን ያነሳት ገሊላ የሚባሉ 2 ቦታዎች አሉ። ለመለየት ነው ናዝሬትን ያመጣው። ክርስቶስ በቤተልሔም ተወለደ። ያደገው ግን በየት ነው? በናዝሬት ያደገው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደሚያድግባት ወደ ናዝሬት ማን ተላከ? ናዝሬት ገሊላ ወደምትባል ለዮሴፍ ወደ ታጨች። ለማን ወደ ታጨች? ከዳዊት ወገን ለሆነ ይላል። ከማን ወገን?
ብዙ ዮሴፎች ስላሉ ለመለየት ምን አለ? ከዳዊት ወገን አለ። ክርስቶስ የሚወለደው ከማን ወገን? ከዳዊት ወገን። ወደ ታጨች ወደ አንዲት ድንግል አለ። እኔ በነገራችን ላይ የሚደንቀኝ አሁን አንዳንዶች ይህንን ባለመረዳታቸው መመርመር ባለመቻላቸው ድንግል ማርያምን ያናንቃሉ። አሁን ዮሴፍ ለተባለ ሰው ወደ ታጨች ወደ አንዲት ድንግል ይላል። አሁን በዘመናችን ቋንቋ ቢሆን እጮኝነት የታጨች ሴት ምን ልትባል አትችልም? ድንግል ተብላ ልትጠራ አትችልም። ትችላለች? አትችልም አይደል? ግን እዚህ ጋር ምንድነው የሚለው? ለዮሴፍ ወደ ታጨች ወደ አንዲት ምን ድንግል። ለዮሴፍ ወደ ታጨች ወደ አንዲት ድንግል ሲባል ብዙዎች እንደሚሉት ዮሴፍ ድንግል ማርያም የታጨችለት በኋላ እንመጣበታለን፣ ምክንያት አለ። ሊቁ ሕርያቆስ ግን በግልጽ ቋንቋ የተናገረው ነገር አለ። ምን ብሎ? ለዮሴፍ የታጨሽው ለመገናኘት አይደለም፣ ንጹሕ ሆኖ ምን ሊልሽ ሊጠብቅሽ እንጂ። ምን ሆኖ ሊጠብቅሽ? ምን ሆኖ ሊጠብቅሽ? ንጹሕ ሆኖ ሊጠብቅሽ ነው። ስለዚህ እመቤታችን ለዮሴፍ ታጨች ሲባል ዓለማውያን ሰዎች እንደሚያስቡት በእጮኝነት የቆዩ ሰዎች ወደ ትዳር እንደሚሄዱት በዚያ ልማድ አይደለም። ለዮሴፍ የታጨችበት ሌላ ምክንያት አለው፣ እንመጣበታለን። ለዮሴፍ ወደ ታጨች ወደ አንዲት ምን ድንግል ተላከ ይልና የድንግሊቷን ስም ማርያም ይባላል። ማን ይባላል? ማን ይባላል? ማርያም ማናት? እስኪ በተወሰነ መልኩ እመቤታችን ቅድስት ድንግል ማርያምን እናንሳት። በነገራችን ላይ እመቤታችን ቅድስት ድንግል ማርያምን እኔና እናንተ ያወቅናት ምናልባት ከእናት ከአባቷ ስትወለድ ሊሆን ይችላል። እርሷ ግን ከዓለም መፈጠር አስቀድሞ በአምላክ ሕሊና ታስባ ትኖር የነበረች ናት። ከምን መፈጠር አስቀድሞ? ከዓለም መፈጠር አስቀድሞ በማን ሕሊና? በማን ሕሊና? ለምሳሌ አዳም አባታችን ዕፀ በለስን በላ። ትዝ ይላችኋል አይደል? ዕፀ በለስን በልቶ የጸጋ ልብሱ ተገፎ እርቃኑን በሆነ ጊዜ በገነት ጫካ መካከል ተደበቀ። ኋላ ላይ አምላካችን እግዚአብሔር አዳም በገነት ጫካ ውስጥ ገብቶ ከተደበቀ በኋላ ምን እያለ መጣ? አዳም አዳም ወዴት ነህ እያለው መጣ። አሁን እግዚአብሔር አዳም ያለበትን ያውቃል አያውቅም? ታዲያ ለምንድን ነው አዳም አዳም ወዴት ነህ እያለ የመጣው ሲባል የአዳምን መበደል፣ ኃጢአት መስራት፣ መሞት ማን ያውቃል? ስለዚህ አላዋቂ የሆነውን የሰውን ሥጋ ለብሼ ላድንህ እመጣለሁ ሲል ምን አለ? አዳም አዳም ወዴት ነህ እያለ መጣ። ኋላ ላይ በአዳም ላይ በሔዋን ላይ የእርግማን ቃል ከተላለፈ በኋላ እግዚአብሔር እባብን አለው ይላል። ማንን? እባብን። ምንድን ነው ያለው? እባብ በአንተና አለው እባብን ማለት ነው በሴቲቱ መካከል በዘርህና በዘሯ መካከል የዘላለም ጠላትነትን አደርጋለሁ። አንተ ሰኮናውን ትቀጠቅጣለህ፣ እርሱም ራስን ይቀጠቅጣል። አሁን ይህንን ቃል ቀጥታ ስትመለከቱት አንተ የተባለው እባብ ነው ብለናል አይደል? ሴቲቱ የተባለችው ሔዋን ናት። በዘርህና በዘሯ መካከል የዘላለም ጠላትነት ይሆናል እንደተባለ እባብና የሰው ልጅ ተዋደው አያውቁም። እባብ የሰው ልጅ ሲያገኘው ሰኮናውን ይነድፋል። የሰው ልጅ እባብን ሲያገኘው ራሱን ቀጥቅጦ ምን ይለዋል? በዚህ ንግግር ውስጥ ግን ሌላ ምስጢር አለ። ምንድን ነው ካላችሁኝ፣ አዳምን በእባብ ሥጋ ውስጥ ተሰውሮ ያሳሳተው ማን ነው? አዳምን በእባብ ሥጋ ውስጥ ተሰውሮ ያሳሳተው ማን ነው? ሔዋን አይደለች። እኔ ያልኩት አዳምን በእባብ ሥጋ ውስጥ ዲያብሎስ አይደለም። ማን ነው? ስለዚህ በእባብ ሥጋ ውስጥ ማን ተሰውሯል? ዲያብሎስ አይደል? በአንተና ሲለው በዲያብሎስና በሴቲቱ ሲል ደግሞ በሔዋን ማኅፀን ውስጥ ማን ነበረች? እመቤታችን ቅድስት ድንግል ማርያም። በዘርህና በዘሯ መካከል አለ በዲያብሎስ ዘርና በድንግል ማርያም ዘር በኢየሱስ ክርስቶስ መካከል የዘላለም ጠላትነት ይሆናል። አንተ ሰኮናውን ትቀጠቅጣለህ እንደተባለ ክርስቶስን እስከ መስቀል ሞት ድረስ ያበቃው በአይሁድ ልብ ውስጥ አድሮ ክርስቶስን ለመስቀል ሞት ያበቃው ዲያብሎስ፣ እርሱም ራስን ይቀጠቅጣል እንደተባለ በመስቀል ላይ ሆኖ ሰይጣንን የቀጠቀጠው ማን ነው? አምላካችን። ስለዚህ
እዚህ ንግግር ውስጥ እንኳን ማን ነበረች? እመቤታችን ቅድስት ድንግል ማርያም ነበረች። ክብርና ምስጋና ለአምላካችን። ከዚያ በኋላ ደግሞ ለአዳም የተገባ ተስፋ አለ። ምን የሚል ተስፋ? ነቢያት አባቶቻችን በስሙ ያስተማሩለትን ጌታ፣ ለምሳሌ ጌታ ይወርዳል ይወለዳል እያሉ አባቶቻችን ያስተማሩት መነሻ ያደረጉት ለአዳም የተገባውን ተስፋ እግዚአብሔር ተናግሮ የማያስቀር አምላክ ስለሆነ ከልጅ ልጅ ተወልጄ ምን እላለሁ አለ። አዳም የልጅ ልጁን ያውቃታል? አያውቃትም። ግን ከእሷ ተወልጄ ምን እላለሁ? ስለዚህ ሊቁ ሕርያቆስ ምን አለ? አንቲሁ ተስፋው ለአዳም አመ ይሰደድ እንዲል። ከገነት በተሰደደ ጊዜ አዳም ተስፋው አንቺ ነሽ አለ። ምክንያቱም አዳም ነው እንጂ ያላወቃትም እመቤታችንን ማን ያውቃታል? እግዚአብሔር አስቀድሞ እመቤታችንን ያውቃታል። ከእርሷም እንደሚወለድ ማን ያውቃል? ለሰው ልጆችም ግን እግዚአብሔር በብዙ መንገድ እያደረገ እመቤታችን ቅድስት ድንግል ማርያምን ይገልጣት ነበር። ለምሳሌ ደጉ ሰው አብርሃም ትዝ ይላችኋል? ኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ላይ እግዚአብሔር አብርሃምን ፈተነው ይላል አይደል? ማንም ፈተነው? እንደው አንድ ምሳሌ ነግሬያችሁ ልለፍ ብዬ። እግዚአብሔር አብርሃምን ፈተነው። በምንድን ነው የፈተነው? እናቶቻችን ምን ይላሉ? እግዚአብሔር በልጅ አይፈትን ይላሉ። በምን አይፈትን? ደግሞ አንድ ልጅ ሲሆን ደግሞ ምን ይላል? ያሳሳል አይደል? አንድ ልጅ ብቸኛ ልጅ ሲሆን ደግሞ ያሳሳል። ግን እግዚአብሔር አብርሃምን ጠራና ምን አደረገው? ልጅን ሞሪያ ተራራ ውሰድና ሰዋልኝ አለ። ምን በልልኝ? እግዚአብሔር የሰው ደም የሚጠጣ አምላክ ሆኖ ነው። በዚያ ዘመን የሚመለኩ ጣዖታት በሙሉ የሚገርማቸው የሰው ደም ይጠጡ ነበር። የልጆች የሕፃናት ደም ይገበርላቸው ነበር። የሚደንቃቸው ነበር። እግዚአብሔር ግን የሰው ደም የሚጠጣ አምላክ አይደለም። ለአብርሃም ሊገልጥለት የፈለገው ሚስጥር ስላለ ነው። አብርሃም ግን እንደው በስተርጅና ዘመኔ የሰጠኸኝ ልጄ ነው፣ ደግሞ አንድ ብቸኛ ልጄ ነው አላለም። እንደውም ቅዱስ ጳውሎስ ሲመሰክርለት ምን ይላል? ዕብራውያን ምዕራፍ 11 ቁጥር 17 ላይ አብርሃም በተፈተነ ጊዜ ይላል ልጁን ይስሐቅን በእምነት አቀረበ። የተስፋ ቃል የተሰጠው በልጅ በይስሐቅ ስም ይጠራል የተባለለት እርሱ በእምነት ይስሐቅን አቀረበ ይልና እግዚአብሔር ከሞት ማስነሳት እንደሚችል አምኗልና ይላል። ክብርና ምስጋና ለአምላካችን። እንዲህ አይነት እምነት አምላካችን ለሁላችን ይስጠን። እንደው እኔና እናንተ የአዲስ ኪዳን ክርስቲያኖች ስለሆነ ለየትንሣኤያችን በኩር ሞቶ ሲነሳ ስላየን ክርስቶስ ሞቷል ተነስቷል ብለን ትንሣኤን እናምናለን። አብርሃም በብሉይ ኪዳን ዘመን ሆኖ ልጄ ቢሞት እንኳን ይነሳል ብሎ አመነ። አይገርማችሁ? የሚደንቅ እኮ ነው ክርስቲያኖች። ያውም የወንጌል ሰባኪ መምህር የተጻፈ ሕግ ባልነበረበት ዘመን የነበረው አብርሃም ማለት ነው። በስነ ፍጥረት ተመራምሮ እግዚአብሔርን ያወቀው አብርሃም አሁን ደግሞ የትንሣኤ ነገር ተገልጦለት ልጄ ቢሞት እንኳን ምን ይላል? እግዚአብሔር ሊያስነሳው ይችላል ብሎ አመነ። ስለዚህ ሞሪያ ተራራ ላይ ወሰደና ልጁን አጋድሞ ሊሰዋ ሲል የእግዚአብሔር መልአክ ወረደና ምን አለው? አብርሃም በልጅ ላይ ሰይፍ ምን አትበል እንዳታነሳ። ቀና ብሎ ሲመለከት በዕፀ ሳቤቅ የታሰረ በግ ከሰማይ ወረደ። ስለዚህ አብርሃም ያንን በግ ተቀበለና በልጁ በይስሐቅ ፈንታ ያንን በግ ምን አደረገው? እግዚአብሔር ምን እንደገለጠለት ታውቃላችሁ? አብርሃምን ሞሪያ ተራራ ላይ አቁሞ ቀራንዮን አሳየ። የቀራንዮን ሚስጥር ገለጠለት። እንዴት ካላችሁ አብርሃም ልጁን ይስሐቅን ለመስጠት ፈቃደኛ የሆነ አባት ነው አይደል? ስለዚህ እሱ ማንን ይመስልልናል? እግዚአብሔር አብን ይመስላል አይደል? ምክንያቱም እግዚአብሔር አብ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ በነፃ የወደደ አምላክ ነው። ስለዚህ አብርሃም ማን ነው? የእግዚአብሔር አብ ምሳሌ ነው። ሞሪያ ተራራ የቀራንዮ ምሳሌ ነው። የሚደንቃችሁ ሊሰዋ የቀረበ ይስሐቅ ነው። ነገር ግን ይስሐቅ ሊሰዋ ይቅረብ እንጂ አልተሰዋም። አዳም አባታችን ኃጢአት የሰራ እሱ ነው። ሞትም የሚገባው እሱ ነው። ግን ያንን ሞት ሳይሞት በእርሱ ፈንታ በዕፀ ሳቤቅ የታሰረ በግ ለይስሐቅ ወረደ አይደል? በጉ ኢየሱስ ክርስቶስ ነው። በጉ ማን ነው? በጉ ኢየሱስ ክርስቶስ ነው። በጉ ወረደና በይስሐቅ ፈንታ ምን አለ? ተሰዋ አይደል? ኢየሱስ ክርስቶስም በአዳምና በእኛ በሰው ልጆች ፈንታ በቀራንዮ አደባባይ ላይ ስለ እናንተ መስዋዕት ሆኗልና በጉን ስናነሳ በጉ ከሰማይ እንዲሁ አልወረደም ማለት እንዲሁ ወርዷል። እንደ በጉ የወረደባት ያቺ ዕፀ ሳቤቅ እመቤታችን ቅድስት ድንግል ማርያም ናት። ስለዚህ የሚበላውንና የሚጠጣው እንደምታውቁት ነው። ሔዋን ከበለስ ፍሬ ቆርጣ ለአዳም ሰጠችው። ሔዋን
በአዳም አማካኝነት ለሰው ልጆች ሁሉ ሞትን ሰጠች አይደል? ሞትን ሰጠች። ለሞት ምክንያት የሆነውን መብል ሰጠች። እመቤታችን ቅድስት ድንግል ማርያም ግን ለዓለም የሰጠችው ሕይወት የሚገኝበትን መብል ነው። ያ መብል ማን ይባላል? ኢየሱስ ክርስቶስ። ስለዚህ ሊቆ ምን አለ? ማርያም ሆይ ስለዚህ እንወድሻለን። ስለዚህ ምን እንልሻለን? እውነተኛ የጽድቅ መብልንና እውነተኛ የሕይወት መጠጥን ምን ብለሽልናል? ወልደሽልናል አላት። ስለዚህ እመቤታችንን የምንወዳት የሚበላውንና የሚጠጣውን የዘላለም ሕይወት የሚገኝበትን መድኃኒት ኢየሱስ ክርስቶስን ምን ስላለችን ነው? ስለሰጠችን ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ በአምላክ ሕሊና ታስባ ትኖር የነበረችው እመቤታችን ቅድስት ድንግል ማርያም እግዚአብሔር የተስፋውን ቃል የሚፈጽምበት ጊዜ ሲደርስ እነሆ አስቀድሞ እንደው በነገረ ማርያም ትምህርታችን ላይ ታውቃላችሁ አይደል? የድንግል ማርያምን ታሪክ ስናጠና እንደው ደስ ይላል። ጊዜ ካልፈጀብን እንደው በመጠኑ እናንሳው። መዝሙረኛው ልበ አምላክ ቅዱስ ዳዊት ከቀድመ ዘሮቿ ነው ታሪኳ የሚጀምረው እመቤታችን አይደል? ከምኖቿ? ከቅድመ ዘሮቿ። መዝሙር 86 ቁጥር 1 ላይ ሊቁ ነቢየ እግዚአብሔር ዳዊት ምን ይላል? መሰረቶቿ የተቀደሱ ተራሮች ናቸው ይላል። መሰረቶቿ ምንድን ናቸው? መልካም ዛፍ ነው አይደለም? መልካም ፍሬ የሚያፈራው የእመቤታችን ቅድመ አያቶችም የቅዱሳን የሆኑ ሰዎች ናቸው። እና ጴጥሪቃና ቴክታ የሚባሉ ሰዎች ነበሩ። ማንና ማን? የእመቤታችን ቅድመ ዘሮች የሚባሉት እነዚህ ናቸው። እጅግ በጣም ባለጸጎች ነበሩ ይባላል። እና በጣም ከባለጸግነታቸው የተነሳ ሀብት ንብረት ይቀራቸው የማይባሉ ናቸው። እና የሚደንቀው ነገር ምን መሰላችሁ? እንቁን የከበረውን ማዕድን የሚያስቀምጡበት ቢያጡ በእንስሶቹ በአህያ በላሙ ላይ ሳይቀር አንገታቸው ላይ ያስሩ ነበር ይላል። በቃ ሞልቶ የተተረፈረፈ ሀብት የነበራቸው ሰዎች ናቸው። ግን የሚገርማችሁ ነገር አንድ መሰረታዊ ነገር ከህይወታቸው ጎሎ ነበር። ምንድነው የጎደለው? መቼም ዓለም 9 አይደለች ክርስቲያኖች። እዚህ ምድር ላይ ስትኖሩ ሁሉ ነገር የሞላለት ሰው እኮ የለም። ታውቃላችሁ አይደል? ሁሉም እኮ አይሞላም። እንደዚህ አይነት ባለጸጋ የሆኑ ሰዎች ነገር ግን ልጅ የላቸውም ነበር። አንድ ቀን ጴጥሪቃ ወደ ቤተ መዛግብቱ ገብቶ ሀብት ንብረታቸውን ሲቆጥር ዋለና ማታ ላይ ድክምክም ብሎት መጣ። ፊቱ ጠቁሮ ከፍቶት ነው የመጣው። ሚስቱ አየችውና ምን ነው ባለ ሀብት ንብረታችን ጎደለ እንዴ አለችው። አይ አልጎደለም አላት። እና ታዲያ ለምን አዘንክ አለችው። ሀብት ንብረታችንማ ከጊዜ ወደ ጊዜ እየጨመረ ነው። ግን እኔና አንቺ ስንሞት ይህንን ሀብትና ንብረት የሚወርሰው ማን ነው? እግዚአብሔር ይህንን ሁሉ ሀብት ሰጥቶት ልጅ ግን ነሳን አላት። እሱማ የእግዚአብሔር ስራ አይደል? እንጸልይበታለን አለችው። ምን እንልበታለን? ምን እንልበታለን? እንደው ለጸሎት የምንተባበርበትን ሕይወት አምላካችን ለሁላችን ይስጠን። ከዕለታትም አንድ ቀን ለእነዚሁ ሰዎች ራእይ ተገለጠላቸው አይደል? የተገለጠላቸው ራእይ አንድ እምቦሳ ጥጃ ስትወልድ ሌላኛይቱ ጥጃ ሌላ ጥጃ እየወለደች 7 ጥጃ ተዋለዱ። 7ኛዋ ጥጃ ጨረቃ ደግሞ ፀሐይን ስትወልድ ተመለከቱ። ይህንን ተመለከቱና ወደ ህልም ፈቺ ቢሄዱ ምን አላቸው? እግዚአብሔር በልጅ ሊባረካቸው ነው። 7 ጥጆች የተባሉት ምንድን ናቸው? 7 ሴት ልጆች ናቸው። ከእናንተ የዘር ሐረግ የሚወለዱ ስንት ልጆች አሉ? 7 ሴት ልጆች አሉ። የጨረቃውና የፀሐይዋን ነገር ግን ምን አላልኩትም፣ አልተረዳሁትም። ጊዜ ይፍታው አላቸው። እነሱም ሄዱ፣ ጸለዩ። እግዚአብሔር ሊሰጣቸው በስዕለት ጭምር ስላገኟት የልጃቸውን ስም ሄሜን ብለው ጠሩት። ማን ብለው? ሄሜን አደገችና ሌላኛዋን ጥጃ ደርዲንን ወለደች። ደርዲን ቶናን ወለደች። ቶና ሲካርን ወለደች። ሲካር ሴትናን ወለደች። ሴትና ሄርሜላን ወለደች። ሄርሜላ ሐናን ወለደች። ሐና የእመቤታችን እናት ናት። እድሜዋ ሲደርስ ከነገደ ይሁዳ ለሆነ ኢያቄም ለሚባል ባል ዳሯት። ነገር ግን የሚገርማችሁ ነገር እነዚህ ደግሞ እንደ አያቶቻቸው ባለጸጋ ሳይሆኑ ድሆች ነበሩ። ምንም የሌላቸው ድሆች ነበሩ። በዚያ ላይ ደግሞ ልጅም የላቸው። በጣም ይፈተናሉ። ግን ትዳራቸውን አጽንተው በፍቅር ይኖሩ ነበር። ሐናና